ሰላም እንዴት ናችሁ? ዛሬ የምናየው የእነዚህ የድሮ ስልኮች እንደምታያቸው ሺልዳቸው ድፍን አይደለም። which means የምንጠቀምበት አይሲዎች ያሉበት ፓወር አይሲ ሊሆን ይችላል፣ ኔትወርክ አይሲ ሊሆን ይችላል፣ ፕሮሰሰር ሊሆን ይችላል እና ሺልዳቸው ሙሉ ለሙሉ የተሸፈነ አይደለም። በዚህ መልኩ ከላይ ያለውን ስታነሱት እንደዚህ አይሲዎቹ በቀላሉ አክሰስ ማድረግ ትችሉ ነበር ማለት ነው። ስለዚህ ይሄ ምን ይጠቅማል? የፈለግነውን አይሲ ወይም ብልሽት ያለበትን አይሲ በአይናችን ራሱ ምንድነው ሎኬት እንድናደርገው ይጠቅመናል። ካፓሲተሮች ምናምን ሾርት ከሆኑ በቀላሉ አይደንቲፋይ እንድናደርገው ወይ ደግሞ ቶሎ እንድናይ ቦርዱን ሳንጎዳ ይጠቅመናል። እነዚህ ቦርዶች በጣም ብዙ ዘመን ያገለገሉ ቦርዶች ናቸው። ስቲል ነው እያገለገሉ ያሉ ቦርዶች ናቸው። ጥንካሬያቸው ልነግራችሁ አልችልም። ከዛ ቀጥሎ ደግሞ በዛን ጊዜ የነበሩ ሳምሰንግ ብቻ ነው ካላችሁ ሌሎች ስልኮችም እንደዚሁ ናቸው። አሁን የመጡት ምን ሆኑ? እንደዚህ ሺልዳቸው ድፍና እንደምታዩት ሙሉ ለሙሉ ድፍን ነው። እንድናነሳውም አይፈቅድልንም። ከዚህ ትንሽ የተሻሉትን ደግሞ ላሳያችሁ። ኦልድ ናቸው ግን እነዚህን እንመልከት። አያችኋ የሺልድ አቀማመጣቸው የሁሉም ስልኮች ዲዛይን የነበረው ቦርዳቸው ላይ የነበረው ዲዛይን እንደዚህ ነበር። ሺልዱ ምን ማድረግ እንችል ነበር? አክሰስ ማድረግ እንችል ነበር። ኮምፖነንቶቹ ውስጥ ያሉ ኮምፖነንቶችን በቀላሉ አክሰስ እናደርጋቸዋለን። ስለዚህ መለካትም ከፈለግን በቀላሉ በሜትራችን እዚሁ ላይ እንዳሉ መለካት እንችላለን። ትንሽ ከፍ ብሎ ደግሞ ጄ4 ፕላሶች ላይ ምናምን ጋር ስንመጣ ደግሞ ጄ6 ፕላስ ምናምን ስንመጣ ምን አደረጉት? ደፈኑት፣ ሙሉ ለሙሉ ደፈኑት። ግን እንደ አሁኖቹ እንዳሉት አይነት አደፋፈን አይደለም። ገባችኋ? ለምሳሌ እንመልከት። አሁን እነዚህ ቀጥታ እንደዚህ ነበር ሺልዱ። ቀጥታ የሆነ አይሲ ሾርት ካለው ወይ ደግሞ ኮምፖነንት ችግር ካለበት በቀላሉ በዚህ መልኩ እከፍትና ምን ማድረግ እችላለሁ? አክሰስ ማድረግ እችላለሁ። ስለዚህ የሚሞቁ አይሲዎችን ቶሎ እናውቃለን። የሚሞቁ ኮምፖነንቶችን ኦፕን የሆኑ ኮምፖነንቶች ካሉ ስብር ያሉ ማለት ነው አይሲዎች ሲፈነዱ በቀላሉ እናያለን እና ስንልጠውም ብዙ አይጎዳም። ምክንያቱም መሀል ላይ የምንሰላለው ክፍተት ስላለው ማለት ነው። ስለዚህ አሁን ሺልዳቸው ድፍን ያሉ ስልኮች ወይም ቦርዶች በምንለጥበት ጊዜ እዚህ ጋር ያሉት ግራውንዶች እንዳለ ምን ይላሉ? ይላጣሉ፣ ይነሳሉ ማለት ነው። ግራውንድ ብቻ አይደሉም፣ ብዙ ላይን በውስጣቸው ያልፋል። ያ ላይን ምን ይላል ማለት ነው? ይቋረጣል ማለት ነው። ያ ላይን ቀጥታ ማስተላለፍ ያለበት ላይን ይቋረጣል ማለት ነው። ያንን ላይን መተካት በጣም ከባድ ነው፣ ኦልሞስት ኢምፖሲብል ማለት ነው። ስለዚህ እነዚህ ላይ ካምፓኒዎች ድሮ በደንብ አክሰስ እንድናረግ አድርገው አሁን ዛሬ ላይ ደግሞ ለምን እንትን እንዳረጉት ግራ ይገባኛል። እንዳንሰራው ነው ወይስ ምንድን ነው? ግራ ይገባኛል። ምክንያቱም በፊት የነበረው ዲዛይን ስማርት ዲዛይን። ለምሳሌ ጄ4 ላንሳው። ጄ4 ትንሽ ይሻላል፣ ምክንያቱም ክፍተት ስላለው ላዩ ላይ ሙሉ ለሙሉ የመላጥ እድሉ ዝቅተኛ ነው። እንደዚህ ግድ የለሽኝ ላንሳና ላሳያችሁ። እንደምታዩት በቲዩዘር በየ ግድ የለሽኝ አንስቼ ላሳያችሁ እና የመላጥ እድሌ ምን ያህል ነው የሚለው ላሳያችሁ። አያችሁታ? ተመልከቱት። ግራውንድ እንደሚገርም ሁኔታ ምንም የላጥኩት ቦታ የለም። አያችሁ? ለመላጥ ሲምፕል ነበር፣ ወይም ለማንሳት ሺልዱ ሲምፕል ነበር ማለት ነው። ገባችኋል? ስለዚህ አሁን በቀላሉ አክሰስ ማድረግ ትችላላችሁ። እዚህ ላይ ትንሽ ሙቀትና ፔስት ከሰጣችሁት ያለ ምንም እንትን 100% ሴፍ ሆናችሁ በቀላሉ ታነሱት ትችላላችሁ ማለት ነው። አሁን የመጡትን ደግሞ እንመልከት፣ ያሳያችሁ። አያችሁታ? ሙሉ ለሙሉ ድፍን ነው። አክሰስ ማድረግ በጭራሽ እንደ ጄ4 ክፍተት የለውም። ስለዚህ አንድ ክፍተት ነው ያለችው። በሱ ውስጥ ገብቼ አንስቼው ደግሞ ላሳያችሁ የዚህኛው ምን ያህል ሪስክ እንዳለው ማለት ነው። ስለዚህ በዚህ መልኩ የምናነሳ ከሆነ 75% የመበላሸት እድል አለው፣ 25% የመስራት እድል አለው ማለት ነው። ምክንያቱም ግራውንድ አብረን ስለምንልጥ ማለት ነው። ስለዚህ ጥፍር መቁረጫ ልጠቀምና ዝም ብዬ ላሳያችሁ ልጬ ማለት ነው። ልጬ ላሳያችሁ የሆነ ቦታ ላይ በደንብ መላጡ የማይቀር ነው። ሌሎቹ የተለያየ አይነት መንገድ ይጠቀማሉ። በድሪሊንግ የሚጠቀሙ አሉ፣ በከተር የሚቆርጡ አሉ።
ይለያያል። ስለዚህ ይሄ ግራውንድ ነው። እነዚህ ግራውንዶች ከግራውንዷን ብቻ አይደለም እኛ ስንልጥ አብረን የምናነሳው ከግራውንዱ በኋላ ወይ ደግሞ ከግራውንዱ በፊት ያሉ ላይኖችን አብረን ነው የምንለጠው ስንልጥ ማለት ነው። ስለዚህ ፐርፌክሽን ያላቸው ሰዎች አሉ ወይም ቴክኒሻል ባለሙያዎች አሉ። ይሄንን በመቁረጫቸው ምንም አይነት ግራውንድ ሳይልጡ የሚያነሱት ማለት ነው። ይሄ ፐርፌክሽን ይጠይቃል። ግን አሁን እንደኔ የምትልጡ ከሆነ ምን ይላል ማለት ነው? ሙሉ ለሙሉ ይላጣል ማለት ነው። የቱ ጋር ላጥኩኝ? እንደምታዩት ካሜራ አካባቢ ላይ ባዶ ነው። አያችሁታ? ሁሉንም መጥቼ ጥሩ ልጬ እዚህ ጋር እና ካሜራ አካባቢ ላይ ተልጦብኛል ማለት ነው። ስለዚህ ያ ነገር የሆነ ችግር ሊያስከትል ይችላል ወይ የሆነ ላይ ላይሰራ ይችላል። ለምሳሌ ያክል ኔትወርክ ላይሰራ ይችላል፣ ሜቢ ካሜራም ላይሰራ ይችላል። በቃ የሆነ ችግር አለ ማለት ነው። ስልኩም ላይነሳ ላይበራ ይችላል ማለት ነው። ስለዚህ ይሄንን ልጠን አክሰስ ለማድረግ ብቻ ስንሞክር ማለት ነው። ስለዚህ እነዚህ እንትኖች እንዴት አድርገን እናነሳለን? በምን መልኩ በቀላሉ ልናነሳ እንችላለን? ዋናው ነገር እኔ የምጠቀመውን ላሳያችሁ። መጀመሪያ ኮኔክተሮቹን ሽልድ እናደርጋለን፣ እንሸፍናለን። ካሜራውን መሸፈን ነበረብኝ ጀስት እኔ የምሞክረው ስለሆነ ለሙከራ ስለሆነ ካሜራውን ትቼዋለሁ እና እንመልከት እንዴት አድርገን ማንሳት እንዳለ። መጀመሪያ ፔስት ነው የምንቀባው። ይሄ ሽልዱ ስለተያያዘ መጀመሪያ ምን ያስፈልጓል? ፔስት ያስፈልጓል። ፔስት ካደረግን በኋላ በካውያ ነካ ብናደርገው አሪፍ ነው። ብዙ ሰዓት እሳት ካቆየንበት ወይም 500 ላይ አድርገን ወይ እንትን ላይ አድርገን እሳት ካቆየንበት ቀጥታ ፕሮሰሰር ከስር ነው የሚሆነው ወይ ከላይ ነው የሚሆነው፣ ሙሉ ለሙሉ ይዘጋል ማለት ነው። ስለዚህ በትንሽ እሳት ቶሎ በትንሽ ሙቀትና በትንሽ ንፋስ ቶሎ ፒክ ማድረግ አለብን ማለት ነው። ስለዚህ ፔስት ሁሉንም ቦታ ላይ እንቀባ። ፔስታችንን ከቀባም በኋላ በካውያችን ሊድ እያደረግን ትንሽ እንዲይዝ እናደርገዋለን ማለት ነው። ካውያ የኔ እንደውም ትንሽ አስቸጋሪ ነው፣ ግን የእናንተ አሪፍ ካውያ ካላችሁ በአሪፍ ካውያ ትንሽ ሊድ ወይም ሙቀት እንዲሰማው ውስጡ እንዲገባ ጭቃ ፔስት ብንጠቀም አሪፍ ነው። በሱ እየተጠቀመን ሌሎች ኮምፖነንቶችን ኮኔክተሮችን ሳንነካ ቀስ እያልን ሁሉ ቦታም ባይሆን ቢያንስ በደንብ ቫስት ረጅም የሆነው ቦታ ላይ እንዲይዝልን እናደርጋለን ማለት ነው። ገባችኋ? እሱን እናደርግና ከዛ ምን እንሰጠዋለን? ሙቀት እንሰጠዋለን ማለት ነው። በዚህ በኩልም ማለፍ ነበረብኝ። ደገፋ አድርጌ እንዴት እንደማነሳው ላሳያችሁ። ይታችሁን 380 ወይም 400 አድርጉትና ከዛ መሀሉ ላይ ሳይሆን ሙቀት የምንሰጠው ዳሩ ላይ ሆናል ማለት ነው። ዳሩ ላይ ሙቀት እንሰጣለን ማለት ነው። ስለዚህ መሸፈን ያለባቸው ኮምፖነንቶች መሸፈን አለባቸው። ከዛ በኋላ እነሱ ደግሞ ተሸፍነዋል ብለን እነሱ ላይ ደግሞ ሙቀትም መስጠት የለብንም ማለት ነው። ስለዚህ እነሱ ተሸፍነዋል ብለን እነሱ ላይ ምን አንሰጥም? ሙቀት አንሰጥም። የተሸፈኑት ላይ ሙቀት አንሰጥም። ዳሩን ሳናቋርጥ በትዕግስት ሙቀት እንሰጠዋለን ማለት ነው። ቀስ እያልን ነው ሙቀት የምንሰጠው። ከዛ በኋላ በሆነች መግቢያ ነገር መፈለግ ነው። ሙቀት እየሰጠ ነው፣ መግቢያ ነገር ቀስ እያለ ይመጣል ማለት ነው። ስለዚህ ቀስ እያልን ሙቀት እንሰጠዋለን። ቀስ እያልን ሙቀት እንሰጠዋለን ማለት። ሙቀት በምንሰጥበት ጊዜ እንዳልኳችሁ ሁሉንም ቦታዎች ማዳረስ አለብን። መሀሉንም ወይ ደግሞ ሌሎች ኮምፖነንቶች ወይም ሌሎች አይሲዎችን ግን እንትን ማለት አንችልም። እንደምታዩት አሁን እየከፈተልኝ ነው፣ ቀስ እያለ ይከፍታል ማለት ነው። ስለዚህ ምንድነው የሚጠይቀው ማለት ነው? ፔሸንት ወይም ትዕግስት ብቻ ነው የሚጠይቀው። ቀስ እያልን እንትን እንላለን ማለት ነው። ዳሩን እያልን እንደምታዩት ተነሳ ማለት ነው። ሲምፕል ነው። እንትኖቹን አትበሉ። አሁን እኔ ስተሰርቻለሁ እዚህ ጋር እንደምታዩት ካሜራውን ማንሳት ነበረብኝ። ካሜራውን አላነሳሁትም። ካሜራው ኦልሞስት ተቃጥሏል። ጃንክ ቦርድ ስለሆነ ችግር የለውም ለእኔ ማለት ነው። እናንተ ግን ስታነሱ ኮምፖነንቶችን ካጠገቧችሁ እንዳይኖሩ እንደዚህ ኮኔክተሮች ምናምን እንዳይኖሩ ማለት ነው። ስለዚህ
በዚህ መልኩ ስናነሳው እንደምታዩት እንግዲህ ፓወር አይሳችን ጽድት ብሎ ይታየኛል። ምንም አይነት የተላጠ ነገር የለም። ይህንን ሼር ላርጋችሁ ብዬ ነው። አመሰግናለሁ። መልካም ጊዜ